የሌስተር ህልም የሚመስል ታሪክ ኦን ሲሆን እሱ ቁልፍ ተጫዋች ነበር። በእግር ኳሱ ፈረንሳይ ከዓለም ሀገራት ሁሉ ቁንጮ ስትሆን በእያንዳንዱ ጨዋታ ነበር። ቼልሲ ፕሪሚየር ሊግ ሲያነሳ፣ ዩሮፓ ሊግን ሲያሸንፍ፣ በተለይ ደግሞ በ2020-21 የውድድር ዘመን የቻምፒየንስ ሊግን ዋንጫ ማንቸስተር ሲቲን አንበርክኮ ያልታሰበ ድል ሲጽፍ ዝምተኛው፣ ታታሪው፣ አይደክሜው፣ ትሁቱና አንድ ሆኖ እንደብዙ የሚታየው ንጎሎ ካንቴ የልዩነት ሚስጥር ነበር። እሱ ካለ በራስ መተማመን አለ፣ እሱ ካለ ድል አለ። አጭር ግን የአየር ላይ ኳሶችን ሳይቀር የሚያሸንፍ ፈርጣማ ያልሆነ ግን ከሁሉም አይነት ተጫዋች ጋር ተፋልሞ ኳስን የሚነጥቅ የሜዳው ትንሹ ተጫዋች የሚመስል ነገር ግን ሜዳውንና ጨዋታውን የሚጋርድ ግርማ ሞገስ ያለው ጥቁር አለት ማድሪድን በደርሶ መልስ ያንበረከከ ሲቲን እጅ ያሰጠ ጥቁር ታጋይ የቻምፒየንስ ሊጉ ፍጻሜ ወግ ንጎሎ ካንቴ ነው። Kai Havertz, who's around Ederson, and Havertz scores for Chelsea. በፓሪስ ጎዳናዎች ከማሊያዊ ተወላጅ አባቱ ጋር ጠቃሚ ነገሮችን አገኘውን ብሎ ቆሻሻዎችን ሕይወት ለማቆየት ሲል የሰበሰበ እስከ 19 ዓመቱ ፕሮፌሽናል እግር ኳስ ክለቦች ያልቀጠሩት እስከ 2015 ወደ ሌስተር እስኪመጣ የት እንዳለ ማን እንደሆነ ግድ የማይሰጥ እጅግ ውድ ያልሆነችዋን ትንሽ መኪና የሚነዳ ብትጋጭበት እንኳን ጠጋግኖ ወደ ትሬኒንግና ፍጻሜ ጨዋታ ሄደ። የተቃራኒ ክለብ ደጋፊዎች ሁሉ የሚወዱት ብዙ ተፋልሞ ያሳካውን የዓለም ዋንጫውን በደስታ ለማንሳት ተራውን በሀፍረት የሚጠብቅ ድንገት ከጋበዙት የእግር ኳስ ደጋፊዎች ቤት ተገኝቶ በትህትና ቤት ያፈራውን የሚቋደስ ስለሚከፈለው ብዙ ገንዘብ የሚሸማቀቅ የሁሉም ጓደኛም ተርሚኔተር ጥሩር እንደለበሰ ተፋላሚ ፍርሃት የለሽ ኮከብ ንጎሎ ካንቴ። አርሰን ቬንገር፣ ጓርዲዮላና ማንቸስተር ሲቲ አንገት የደፉበትን ንጎሎ ካንቴና ቼልሲ አድናቆት የዘረፉበትን ፍጻሜ ተመለከቱ። እናም ተናገሩ። ከሁሉ በላይ የሆነ ሰው ተመለከትን፣ እሱም ንጎሎ ካንቴ ነው አሉ። በጨዋታ ዘመን የመጨረሻ አካባቢ ነው። እግሬ በካዴ ሰዓት አንድ ተጫዋች ተቀይሮ ሜዳ ሲገባ ተመለከትኩ። 5 ጫማ የማይሆን አጭር ተጫዋች። ለራሴ አሁን ይሄ ሜዳ ውስጥ ምን ሊያደርግ ነው አልኩ። ገባም፣ ጨዋታውን ቀየረው። ከክላውድ ማኬሌሌ ጋር ተጫውቻለሁ። ማኬሌሌ የቦታው የምንጊዜም ድንቅ ተጫዋች ነው ብዬም አምኛለሁ ካንቴን እስከመለከት ድረስ። ካንቴ ማኬሌሌና ሌሎች ተጫዋቾችን በጋራ ውጦ የያዘ ኮከብ ነው። ጆኮል ከቻምፒየንስ ሊጉ ፍጻሜ በኋላ የመሰከረው ጂሚ ካራጋር ከሲቢኤስ ስፖርት ጋርም እንዲህ አለ። ከፍጻሜው በፊት ሁላችንም ሲቲ ብልጫ ይኖረዋል አለን። ተጫዋቾችም ቡድኑም ማንቸስተር ሲቲ ተሻለ እንደሆነ አሰብን። ጨዋታው ሲጀመር ሁሉም ነገር ስለ ንጎሎ ካንቴ ሆነ። ካንቴ የእንግሊዝ ፕሪሚየር ሊግ በታሪኩ ካያቸው ምርጥ አማካይ ቦታ ተጫዋቾች አንዱ እንደሆነ አምናለሁ። ቀለሙ ሰማያዊ ነው። ብሉ ኢዝ ዘ ከለር ደመቅ ብሎ ተሰማ። ሰማያዊ ፊሽታ በድራጋው ስታዲየም ታየ። የለንደን ምዕራብ ክንፍ በእግር ኳስ ሐሴት ተዋጠም። የሲቲ ሙሉ ጨረቃ፣ ሰማያዊ ጨረቃ፣ ዜማ ግማሽ ሆኖ የሚቀጥልበት ሽንፈት ተመዘገበ። በዚያ የስሜት ልዩነት መሃል ግን አንድ ተጫዋች ያለ ልዩነት በእግር ኳስ ተከበረ። ንጎሎ ካንቴ ይባላል። በትሪቡን የኮከቦች ገጽ የምድር 75% በውሃ የተሸፈነ ነው። ቀሪውን ደግሞ የሚሸፍነው ንጎሎ ካንቴ ነው እስኪባል ድረስ አነጋጋሪ ተጫዋች ሆኗል። እሱ ወደ ጎል የሚያመሩ እንቅስቃሴዎችን ሳያቋርጥ ያከሽፋል። ቡድኑ የሚያስቆጥራቸውን ጎሎች እንቅስቃሴም ይጀምራል። ሲታይ ትንሽና አጭር ይመስላል። ነገር ግን ጥሩር እንደለበሰ ተፋላሚ የሜዳ ላይ ግርማ ሞገሱ ያስገርማል። እንደ ትጉህ የእሳት አደጋ ተቆጣጣሪ ሰራተኛ
የሜዳ ላይ አደጋዎችን የትኛውም ቦታና ሰዓት ላይ ተገኝቶ የሚያጠፋ አስገራሚ ተጫዋች ሆኗል። ጂሚ ሬድናፕ ይህንን ተጫዋች እንዲህ ሲል ገለጹት። እሱ ማለት ሮይ ኪን፣ ክሎድ ማኬሌሌና ብራያን ሮብሰን በአንድ ተጨፍልቀው ማለት ነው። የትሪቡን አድማጮች ኮከባችን ንጎሎ ካንቴ ነው። ከሱ ጋር ሌስተር የማይቻለውን ቻለ። በእግር ኳስ የማይደገመውን ታሪክ ጻፈ። ከሱ ጋር ኪንግ ፓወር የሌስተሮች ሜዳ የንግስና ምድር ሆነ። በብዙ ዘመን የማይከወን ልብ ወለድ የሚመስል እውነተኛ ግድል ተሰራበት። ትንሹ ሌስተር በእንግሊዝ ፕሪሚየር ሊግ ሲነግስ በርካቶች ልዩነቱ እሱ ነበር አሉለት። ያለሱ ሌስተር ላለመውረድ ታገለ፣ ድል ራቀው። ያለ ንጎሎ ካንቴ ሌስተርን ጥላው ከዳው። እሱ ወደ ቼልሲ ሳያመራ ቼልሲ ከአውሮፓ ውድድሮች ርቆ እንደ መካከለኛ ቡድን ተፋልሞ የፕሪሚየር ሊግ ወገብ ላይ ሆኖ ጨረሰ። ካንቴ ወደ ቼልሲ እንዳቅና ግን ቼልሲ ከመቼውም ዓመት በላይ አስጨናቂ ፉክክር ይታይበታል በተባለው ፕሪሚየር ሊግ በቀላሉ ከፊት ሆነ። አሁን ሁሉም በአንድ ድምፅ ምን አይነት የእግር ኳስ ተጫዋች ነው ብሎ በአግራሞት ይገልጸዋል። Do you think Kante should win PFA Player of the Year? በ1990ዎቹ በእንግሊዝ ፕሪሚየር ሊግ ስለ አንድ እግር ኳስ ተጫዋች ይወራ ነበር። ማንቸስተር ዩናይትድ ኃያል ቡድን ሲሆን የፎርፎርቱ መጽሔት ዩናይትድን እንዴት ማቆም ይቻላል የሚል አንድ ጽሑፍ አስነበበ። ማንቸስተር ዩናይትድን ለማቆም ተቃራኒ ቡድን አንድ ነገር ብቻ ማድረግ አለበት፣ ኤሪክ ካንቶናን ማስፈረም አለ ፎርፎርቱ መጽሔት። በ1992 ካንቶና ከሊድስ ጋር የፕሪሚየር ሊጉን ዋንጫ አነሳ። በቀጣዩ ዓመት ለዩናይትድ ፈርሞ ከዩናይትድ ጋርም የፕሪሚየር ሊጉን ዋንጫ አነሳ። ኤሪክ ካንቶና ካለ ዋንጫ አለ ተባለ። ካንቶና ከሁለት የተለያዩ ቡድኖች ጋር በተከታታይ ዓመት ዋንጫ በማንሳት የመጀመሪያው ተጫዋች ሆነ። ጊዜያት አልፈው የዚህ ታሪክ ተጋሪ ንጎሎ ካንቴ ሆነ። ካንቴ ካለ ዋንጫ አለ፣ ካንቴ ከሌለ ወራጅ አለ። ፍጹም ድካም የማያውቅ የመሃል ሜዳ ሞተር ነው። የተጋጣሚን ጥቃት በቀላሉ የሚቆርጥ በምቾት ኳስን የሚነጥቅ አስገራሚ ተጫዋች። ሌስተር ሻምፒዮን በሆነበት የ2015-2016 የውድድር ዘመን 175 የተሳኩ ታክሎችን በማድረግ 157 ጊዜ ተጋጣሚን የኳስ ፍሰት አቋርጦ ኳስ በመውሰድ የፕሪሚየር ሊጉ ቀዳሚው ተጫዋች ሆኗል። 11 ሰው ከውጭ፣ 2 ተጫዋች ደግሞ መሃል ሆነው መሃል ባልገባ እንጫወታለን። ታዲያ ንጎሎ ካንቴ በቀላሉ ኳሱን አውቆ ይነጠቃል። ምክንያቱም ለሱ ኳሱን መልሶ መንጠቅ ምግብ እንደመጉረስ ቀላል ስለሆነ። ጂሚ ቫርዲ ግለ ታሪኩ ላይ ስለ ካንቴ የተናገረው መጋቢት 29 1991 በፈረንሳይ ፓሪስ ተወለደ። ገና በ8 ዓመቱ እግር ኳስን ለሱርስነስ በመጫወት ጀመረ። በጂኤስ ሱርስነስ 11 ዓመታትን አሳለፈ። በ2010 የቦሎኝን ተጠባባቂ ቡድን ተቀላቀለ። በ2012 ግንቦት ወር ላይ በፈረንሳይ ሁለተኛ ሊግ የመጀመሪያ ፕሮፌሽናል ጨዋታውን አደረገ። በ2013 በፈረንሳይ ሊግ 2 ለሚገኘው ኬን ክለብ ፈርሞ 38 ጨዋታዎች ላይ ተሰልፎ ኬን ወደ ሊግ እንዲያድግ ከፍተኛው ሚና ተጫወተ። በቀጣዩ ዓመት 2014 ላይም በኬን ቆይቶ በዓመቱ ከአንድ ጨዋታ በቀር ሁሉም ላይ ተሰለፈ። በ2015 ነሐሴ 3 ቀን ንጎሎ ካንቴ በቀድሞ የሌስተር ሲቲ ክለብ የተጫዋች መልማይ ስቲቭ ዋልሽ ክትትል ወደ ሌስተር ተዛወረ። ለ4 ዓመት ያህል ፈረመ። ማንም ንጎሎ ካንቴ ስለሚባል ተጫዋች አያውቅም። የወጣበት 5.6 ሚሊዮን ፓውንድ ዝቅተኛ ዋጋም ተጫዋቹ ስም አልባ መሆኑን ይመሰክራል። ታሪክ ሰሪ፣ ሁሉም ቢኖረኝ ብሎ የሚመኘው በዘመናዊ እግር ኳስ የተሟላ ሊባል የሚችል ክሎት የያዘ ኮከብ ወደ ኪንግ ፓወር መምጣቱን የተጠራጠሩ ግን ብዙዎች አልነበሩም። በመጣበት ዓመት የሌስተር ቁልፍ ታሪክ ሰሪ ሆነ። ሌስተር በዓመቱ ካስመረጣቸው 4 ተጫዋቾች አንዱም ተባለ። ንጎሎ ካንቴ ባንዴ የዓለም መገናኛ ብዙሃን ቀልብን ሳበ። ክላውዲዮ ራኔሪ ካንቴን ይዘን
ማንንም እንፈራለን አሉ። እንዳሉትም የሌስተር አማካይ መከታ ሆኖ እግር ኳስም የማይረሳውን ድንቅ ታሪክ ጻፈም። ንጎሎ ካንቴ የሚባል ተጫዋች መኖሩን እንኳን በደንብ ያልሰማው አንቶኒዮ ኮንቴ ካንቴን ሲያገኘው በቼልሲ ይህን ያህል ሚና ይኖረዋል ብሎ አላሰበም። በኮከቦች በተጠቀጠቀው የቼልሲ ቡድን በ3-4-3 አሰላለፍ ውስጥ ሄዶ ተሰካ። ኮከቦችን አስረሳም። የቼልሲ ልዩነት ንጎሎ ካንቴ የሆነባቸው ወሳኝ ጨዋታዎች ታዩ። ካንቴ ከ5.6 ሚሊዮን ፓውንድ ክፍያ ወደ 32 ሚሊዮን ፓውንድ የዝውውር ክፍያ አድርጎ የፕሪሚየር ሊጉ ድንቁ አማካይ መሆኑን አረጋግጠም። የተለየ ተጫዋችነቱን እያስመሰከረም ቀጠለም። ፈረንሳዮች አዲሱ ክሎድ ማኬሌሊ ተገኘ እያሉ አወደሱት። እሱ ግን ባጫወቱ የሚያደንቀው አማካይ ላሳኔ ዲያራ መሆኑን መሰከረ። አሌክስ ፈርጉሰን ንጎሎ ካንቴ ፕሪሚየር ሊጉን የምርጥ ተጫዋችነት ክብር በብዙ ርቀት ይመራል ብለው መሰከሩለት። አለመድከሙና ኳስን በቀላሉ ሳይጨናነቅ መንጠቁ ሲያስወድሱት፣ የተሟላ ተጫዋች ለመሆን ግን ጎል ማግባትና የጎል ዕድል መፍጠር ይቀረዋል የሚሉ አስተያየት ሰጪዎችን ብቅ አሉበት። ጎል ሳያስቆጠር ግን በብዙ ጨዋታዎች የጨዋታው ኮከብ እየተባለ ወጣ። ጊዜውና ወቅቱ ንጎሎ ካንቴ ሆነ። ከሱ በብዙ ጥፍ በላቀ ዋጋ ተገዝተው የመጡትን ፖል ፖግባን የመሳሰሉ አማካዮች ሁሉ በተለየ ብቃቱ ያስወቅሳቸውም ጀመር። በእግሩ እንጂ በአፉ የማይናገረው ጥቁር ኮከብ ግስጋሴውን ቀጠለም። ዲዲዬ ዴሾ ለንጎሎ ካንቴ እግር ኳስ ግልጽና በጣም ቀላል ነው። ዝምተኛ ግን ሳቅ ፊቱ ላይ የማይጠፋ የቡድን ሰው ታታሪ ብሎ ገልጾታል። ጌሪ ሊንከር እንዲህ አለ። ቼልሲ ንጎሎ ካንቴን አስፈረመ። ቀጣዩ ዜና ቼልሲ ሻምፒዮን ሆነ ነው ብሎለታል። ቴሪ ኦንሪ ንጎሎ ካንቴ መጥቃትን የሚያቆም ማጥቃትን የሚጀምር የማይዋዥቀው ፈረንሳዊ ተጫዋች ብሎ ገልጾታል። ብዙ ጊዜ አብሮት ስሙ እየተነሳ የሚነጻጸረው ክሎድ ማኬሌሊ እሱን ከኔ ጋር ማነጻጸር አልፈልግም፣ ከኔ እንዲበልጥ እመኛለሁ። ሲጫወት ሳየው ግን ደስታዬ ወደር የለውም። አንድ የሚቀረው ነገር ቢኖር ቡድን የመምራት ክህሎት ብቻ ይመስለኛል ብሎለታል። ንጎሎ ካንቴን ያላደነቀ ስለሱ ማውራት ያልፈለገ የእግር ኳስ ተጫዋች ያለ እስከማይመስል ድረስ ሙገሳ ከሁሉም አቅጣጫ ጎርፎለታል። No, thank you. It's a little surprise for me because I didn't expect to be a player of the season. ከደጋፊዎችም ከአሰልጣኞችም ከተጫዋቾችም አድናቆት ሲጎርፍለት እሱ በትህትና ያሳልፋቸዋል። በቀልድ መልክም ቢገለጽ የምድርን ከውሃ ውጭ የሆነ አካል ንጎሎ ካንቴ ይሸፍናል እንዲባል ያስገደደ አስደናቂ የሥራ ትጋት አለው። 90 ደቂቃ አልቆ ሌላ 90 ደቂቃ መድገም ይችላል ተብሎ ተመስክሮለታል። ትንሽ ሰርተው ብዙ እንደሚኮፈሱ ኮከቦች ሳይሆን ሁሌም መወደስ ሲበዛበት አንገቱን ደፍቶ ወደ ሌላ ሥራ የሚያመራ ትሁት ተጫዋችም ነው። ከዓመታት በፊት ያለም እግር ኳስ አያውቀውም ነበር። የመጣበት ስኬት እግር ኳስ አሁንም ልብ የሚያቆሙ ታሪኮች የሚፈጸሙበት መድረክ እንደሆነ በማሳየት ለስፖርቱ ውለታ ውሏል። አንድ የፀጉር ስታይል ብቻ ያለው ከእግር ኳስ ውጭ በሆነ ነገር ይሁን ብሎ መገናኛ ብዙሃንን የማያጣብብ ኮከብም ነው። 5 ጫማ ከ6 ኢንች ወይም ቁመቱ 1.69 ብቻ የሆነ በተክለ ሰውነቱ ደቀቅ ላሉት ተስፋ የጣለ አማካይም በውስጡ የጄምስ ቦንድን ትንሽ ባህሪ የማያጣ የተባለለት የእግር ኳሱ የዘመኑ ሰው የማይጠፋው ሞተር ንጎሎ ካንቴ በትሪቡን የኮከቦች ገጽ